ሲዘጋጅ ዋና ዓላማው ከተማ አስተዳደሩ የጀመራቸው የሰላም የመልካም አስተዳደር ስራዎች ወደ ላቀ ደረጃ ለማድረስ እንደዚሁም ከተማዋ ውስጥ ያለው ኢንቨስትመንት በተነቃቃ ሁኔታ በተለይ ሴቶች የተሰማሩባቸው ሁሉ መስኮች ላይ ኃላፊነታችንን በመወጣት በማገዝ ያሉ የተጀመሩ ነገሮች በሙሉ ወደ ውጤት እንዲመጡ ለማስቻል ስለሆነ ዛሬ በሁሉም የሀገራችን አካባቢዎች የመጣችሁ ተካፋዮች እንኳን ደህና መጣችሁ። መድረኩ ውይይቱ የተሳካ እንዲሆን እየተመኘው በሐዋሳ ከተማ በመታደርጉት ቆይታ የሰላም የፍቅር ከተማ የሆነች ሐዋሳ ተዟዙራችሁ ከውይይቱም ከመድረኩም በኋላ እንድትዝናኑ በቀጣይም ወደዚህ ከተማ በመምጣት ማንኛውንም የሥራ እንቅስቃሴ ማድረግ የምትችሉበት ምቹ ሁኔታዎች በከተማችን ያሉ ስለሆነ ይህንኑ በምትሄዱበት ቦታ ሁሉ ምስክርነታችሁንና አምባሳደርነታችሁን ጭምር የምንፈልግ ስለሆነ ከተማችን የሰላም የፍቅር የመልካም መቻቻል ተምሳሌት የሚለው ዛሬ በሁሉም የሀገራችን አካባቢዎች እዚህ ከተማ ላይ ያሉ የሚነሱ ጉዳዮችን በሙሉ ዛሬ በዓይናችሁ አይታችሁ በአምባሳደርነትም ጭምር በበኩላችሁ እንድትወጡ እየጠየቅኩኝ ሁላችሁንም እንኳን ደህና መጣችሁ ለማለት እፈልጋለሁ። በድጋሚ በጣም አመሰግናለሁ። ጉዳዩ የሁላችን ጉዳይ ነው። የሴቶችም የወንዶችም የእህቶችም የእናቶችም የአባቶችም ጉዳይ ነው። ሰላም ነው። ሰላም የሁላችን ጉዳይ ባይሆን ኖሮ የሁላችን ችግርም አይሆንም ነበር። ስለዚህ ለዚህ ያለን አስተዋጽኦ የሁላችን ሆኖ ሳለ የእናቶች ሚና ደግሞ ቅድም ፕሮፌሰር ሂሩት እንዳሉት እጅግ በጣም የማይተካ መሆኑን ነግረውናል። ሁላችንም እንገነዘባለን። ስለዚህ በወቅቱ ደግሞ አንገብጋቢ ጉዳይ ነው። እንደ ሀገር ስንመለከተው እንደ ዓለም ስንመለከተው የሰው ልጆች ፍላጎት ባደገ ቁጥር በተለያየ መንገድ የሰላም እጦት ይመጣል፣ ግጭቶች ይፈጠራሉ። እነዛን ግጭቶች ግን ከሌላው ዓለም በተሻለ መንገድ በባህላዊ መንገዶቻችን፣ በእናቶቻችን፣ በአባቶቻችን፣ በሃይማኖቶቻችን በአግባቡ መፍታት የምንችል ህዝቦች በአማረ መልኩ በተለያየ ቋንቋ፣ ሃይማኖት፣ ባህል ኖሮን ሳለ እነዛን ሁሉ አቻችለን ተከባብረን ለሰው ልጆች ክብር ሰጥተን በጋራ የኖርን ህዝቦች ነን። ይሄን ደግሞ ለዓለም የምናስተዋውቅበት ጊዜ ላይ ነው ያለነው። እሱን ለማድረግ ደግሞ አሁን የተገኘው የክብር ሽልማት የሰላም የክብር ሽልማት አንዱ ማሳያ ነው። ስለዚህ ከሁላችንም ይሄን የክብር ሽልማት እንዳንቀማ መልሰን እንዳናስወስደው ጥረታችን ከንቱ እንዳይሆን የሁላችን ጥረት እንደሚጠይቅ ነው የምናስበውና ዛሬ አጋጣሚ ሆኖ እኛ ለሰላም እሴት ግንባታ ሴቶች ምን ሚና መጫወት አለባቸው፣ ከሱ በላይ ደግሞ ሰዎች ተቀራርበው ተደራጅተው ከሚኖሩበት ከተማ አንጻር ደግሞ ስንመለከተው ሚናችን የበለጠ እየጎላ የሚሄድ ምክንያቱም የምንኖርባት ከተማ ወይም ምድሯ በጣም ውስን ግን ደግሞ ብዙዎች የሚፈልጓት ሆና ሳለ እሱን አቻችለን ተባብረን ተጋግዘን ተቻችለን እንዴት አድርገን ነው እሱን ውስን ሀብት የምንጠቀመው የሚለው ጋር ስንመለከት ደግሞ የበለጠ እየጎላ የሚመጣ ሆኖ ሳለ ዛሬ ደግሞ ትናንት የሰማነው የድል ብስራት ደግሞ የበለጠ ይሄ ነገር እንዲያምርበት እንዲፈካ ዓለምን በደንብ እንዲያውቀው ሁላችንም እንዲህ አይነት ስራ መስራት እንዳለብን የሚያሳይ ቀን ነውና እጅግ በጣም ደስ የሚል ቀን ነው ለኛ። ለዚህን ፕሮግራም ያዘጋጁት አካላትም ምን ያህል በቅንነት በጥሩ መንፈስ ይሄን ማዘጋጀታቸውን አንዱ ማሳያ ደግሞ ትናንት የተከሰተው የድል ብስራት የድል ዜና ደግሞ ይሄ ለሱ ማሳያ ነው ብዬ አስባለሁ። ሰዎቹ ነገሮችን በቅንነት ማድረግ ሲጀምሩ ከበጎ ከፖዚቲቭ ቲንኪንግ ሲጀምሩ ነገሮች ይሳካሉ በራሳቸው መንገድ። ስለዚህ ይሄ የሚያሳየን ሁላችንም ለዚች ሀገር ግንባታ ለዚች ሀገር በሰላም መቀጠል ለሀገራችን ብልጽግና ተባብረን ስንሰራ ምን ያህል ነገሮች በራሳቸው መንገድ እንደሚሳኩ አንዱ ትልቁ ማሳያ ነው። ለኔ ትልቅ ድል ነው ብዬ ነው የምወስደው። ከእያንዳንዳችን ጀርባ በጣም እጅግ በጣም ብዙ ቤተሰብ አለ። የኢትዮጵያዊ ባህልናችን ቤተሰብ ማለት ምን ማለት እንደሆነ እናውቃለን። ስለዚህ ከዛ አንጻር አስተያየት ጥያቄ ካለ ወይዘሮ ዚነት ያቀረቡት ሰነድ ብዙ ነገሮችን ነካክቷል እንዳያችሁት። ቢሆንም ግን ስቲል የሚፈጽመው ማህበረሰብ ስለሆነ የከተማ ልማት ስራ ደግሞ ያለ ማህበረሰብ ተሳትፎ በፍጹም የማይሳካ ስለሆነ የገጠሩም ቢሆን በዛው ሆኖ ሳለ ግን ይሄኛው የበለጠ ደግሞ ሰዎች ተቀራርበው ተደራጅተው የሚኖሩበትም ቦታ ስለሆነ ከተማ ማለት
ውይይት ብናደርግበት የተወሰኑ ሀሳቦችን ብንለዋወጥ የተሻለ ይሆናል የሚል እምነት አለን። በተለያዩ መድረክ ላይ በተለይ ስለ ሰላም እንሰብካለን፣ ስለ ሴቶች እንሰብካለን። በተለይ ደግሞ የሰላም ጉዳይ ያው ተመን የለውም እናውቃለን። ከዚህ አንጻር ሴቶች በሰላም እጦት ምን ታህል ተጎጂ እንደሆኑ ሰፊ በተለይ በሰነድ ውስጥ በተካተተው አግባብ ላይ ትልቅ ግባት ያገኘንበት ሁኔታ ነው ያለው። ይሄን ብዬ ግን እኔ ትልቁ ነገር አሁንም መያዝ ያለበት ሚኒስቴር መስሪያ ቤቱ ትልቅ ምስጋና አለኝ። የሴቶች ጉዳይ ዘርፈ ብዙ ስራ ነው፣ ሴክተርም ተሻጋሪ ነው። ይሄ ሚኒስቴር መስሪያ ቤቱ ግንባታ ሊገነባ ሊያስብ ይችላል። ግን ያለማ አእምሮ ካለ ግንባታው ቅድምም ፕሬዘንቴሽኑ ላይ ባየነው አግባብ መፍረሱ አይቀርም። ግጭት በመኖሩ የለሙ መሰረተ ልማቶች መፍረስ የለባቸው፣ ቤተሰብ መበተን የለበትም። ሌሎችም ነገሮች ኢኮኖሚ ላይም ፖለቲካ ላይም ሌላ ችግር የሚያመጣ ነገር መፈጠር የለበትም እና ለዚህ እንግዲህ ቀድመን ምንድነው ሶሉሽኑ ምን መደረግ አለበት፣ እንዴት እንቀናጅ፣ እንዴት እንስራ የሚለውን ሊወሰድ ይገባል። የሰላም ጉዳይ ምንም ልንገልጸው የምንችለው ነገር አይደለም። በሰላም እጦት ምን ያህል ውስጣችን እንደተዛባ፣ ኑሯችን እንደተዛባ፣ ካፒታላችን እንደተዛባ እውነቴን ነው የምለው እያንዳንዱ ሁሉም ውስጡ ይነግረዋል። ለምሳሌ ለዚህ ዓመት የታሰበ በጀት ባለፈው ዓመት የነበረ መዋዠቅ ምን ያህል ሚዛናችን እንደዛባ ሁላችን እናውቀዋለን እና በጣም ደስተኛ ሆኜ ነው እዚህ ለመሳተፍ ይሄን ፕሮግራም ለማዘጋጀትም አብሬ የተሳተፍኩት። ስለ ሰላም ስናወራ ሁሉም ሰው ያወራል፣ እውነት ነው። ሰላም የሁላችን ጉዳይ ነው። እኔ ግን መግለጽ እንፈልገው ነገር ምን አለ፣ አንድ ያልተረዳነው ነገር አለ። እርስ በርስ በተብላላን ቁጥር፣ እርስ በርስ ሰላም ባጣን ቁጥር የውጭ ጠላትን ጉልበት እየሰጠን ነው ብዬ ነው የማስበው። ምክንያቱም አለመግባባቶች ይኖራሉ፣ በውይይት ሊፈታ ይችላል በብዙ መንገድ። ነገር ግን ግጭት ባበዛን ቁጥር የውጭ ጠላት አለን፣ ብዙ ነገር ማደግ እንችላለን። እንድናደግ የማይፈልጉ ብዙ ሀገራት አሉ። ይሄን መዘንጋት የለብንም ብዬ ነው ለኢትዮጵያ ሕዝብ ማመልከት እንፈልገው። የሰላም እጦት ብዙ ዋጋ ያስከፍላል። የሰላም እጦት ብዙ ችግሮችን ያስከትላል። ዜጎች በሰቀቀንና በተለያየ ነገር ውስጥ እንዲያልፉ ያደርጋል። ያ ደግሞ ተፈጥሮ የለገሰቻችንን ሰብአዊ መብታችንና ሌሎች ነገሮቻችን ሳይጠበቁልን የመንቀሳቀስ የመስራትና የሌሎች መብቶች ማለመጠበቅ የራሱ ችግር ስላለው እኔም አቋራጭም አማራጭም ስለሌለው ይሄን ብቻ ነው የምለው። ሰላም ላይ ግጭቶች ይፈጠራሉ። አዎ ቅድም እንደተገለጸው ከግለሰብ እርስ ከራሴ ጋር ልጋጭ፣ ከቤተሰብ ማህበረሰብ ብሎም ሀገሮች ግጭቶች ይኖራሉ። ዋናው ነገር ወደ ሁከት አለመመለሱ ወይም ወደ ሁከትን መልክ እንዳይዝ ማድረግ ከተፈጠረም በአጭር ጊዜ ሜካኒዝሞችን ተፈጥሮ የህዝብ ለህዝብ ህዝብ ለህዝብ አንድ ነው። ህዝብ ለህዝብ ይተሳሰባል፣ ይተሳሰራል። ግጭት ቀስቃሽ፣ ጸባጫሪ፣ ሌሎች ችግሮችን የሚፈጥሩ ነገሮች ነቅተን ህዝብ ለህዝብ ተሳስረን አሁን እየተደረገ ያለው የሰላምን ለምሳሌ ኢትዮጵያ ያገኘችው ትላንትና ጠቅላይ ሚኒስትራችን ብዙ ያሳለፉት ነገሮች አሉ። ዊዚን ኤየር ብዙ እነዛን ነገሮች የሀገር ውስጥ ነገሮችን ችለው ተቻችለው የሀገር ውስጥን ችግሮችን ለመፍታት ሞክረው ጥረው እየፈቱ ብለው ተርፈው ከውጭ ሀገር ጋር ያላቸው ግንኙነት ለሌሎች ሀገር ያደረጉት አስተዋጽኦ ትልቅ ጉልህ ሚና ስላለው የሰላም ተሸላሚ እሳቸው ብቻ ሳይሆን እኛ ሁላችንም የሰላም ተሸላሚ እንደሆነና የምንቆጥረውና በዚህ ልክ ለየአካባቢያችን እኔም እንደ ሴት እንደውም እንደ ኃላፊ እንደሚገባኝ እንደ አንድ አካባቢ ተወላጅ ለሰላም ትልቅ ሚና ስላለን እዚህ የተጠራን ሁላችንም እድል ያገኘን የራሳችንን ሚና ከተጫወትን ክፍተቶችን የሚፈጥሩትንና አለመግባባቶችን መቃቀሮችንና ችግሮችን ሰርጎ ገብተው በተለያየ መንገድ የሚገለጹትን ሁሉ ከተከላከልን የሰላም ዋጋ ትልቅ ስለሆነ ሰላማችንን ማስጠበቅ እንችላለን። ግጭት ይፈጠራል፣ ግን በአጭር ጊዜ ቶሎ የመፍታት ሀሳብና ማመንጨት ያለብን ጉዳይ ስለሆነ በጣም ጥሩ መድረክ ነው። ሰላም በኢትዮጵያ ለሁላችንም የሚጠቅም ጉዳይ ነው እንጂ የሚጎዳን ጉዳይ አይደለም። ስለዚህ ሰላም ለሁላችንም አስበንበት በጥሩ ተዘጋጅተንበት የምንሰራውና ሁላችንም ኃላፊነታችንን መናገር ብቻ ሳይሆን በተግባር የምንወጣው ያድርግ ብዬ እላለሁ።
ከሰላም አንጻር አሁን በተነሱ ጉዳዮች ላይ ብዙ ሀሳብ ለመስጠት አይደለም፣ በተግባር ነው ሰላም መታየት ያለበት። ሁላችንም ተደጋጋሚ ሀሳቦችን በተለያዩ መድረኮች እናነሳለን። ሰላም ከእያንዳንዳችን ከራሳችን ጀምሮ ማረጋገጥ ማምጣት ይጠበቅብናል፣ ከቤተሰብ ጀምሮ። ለዚህ እያንዳንዱ የከተማችን ነዋሪም የከተማ አስተዳደሩ መንግስትም ሁሉም በሰላም ጉዳይ ላይ እጅ ለእጅ ተያይዞ መስራት ከቻለ በአጭር ጊዜ ሰላምን መመለስ ማምጣት ይቻላል። ከሐዋሳ ከተማ አንጻር ባለፉት ጊዜያት ያሳለፍናቸው አስቸጋሪ ጊዜያቶች ነበሩ። በእነዚህ ወቅቶች ከህብረተሰቡ ጋር ከህዝቡ ጋር በተሰሩ ስራዎች በዛ አስቸጋሪ ወቅትም ሐዋሳ ከተማ የከተሞች ግንባር ቀደም ሆና በ2011 ተሸላሚ ሆናለች። እዚህ የተሰበሰብንበት ይህ አዳራሽ በዛ አስቸጋሪ ሁኔታ ውስጥ ተገንብቶ የተጠናቀቀ አዲስ ሆቴልና አዲስ አዳራሽ ነው። ስለዚህ ሰላም በአንድ መልኩ ሰላም እየሰራን በሌላ መልኩ ደግሞ ልማታችንን ጎን ለጎን እያቀላጠፍን ሁለቱን ሰላምና ልማትን በጋራ መስራት ከቻል ህዝባችንንም ከድህነት ማውጣት እንችላለን። ሰላም በሌለበት ግን ምንም ነገር ማድረግ አይቻልም። ሐዋሳ ለብዙ ጊዜ በሰላም የቆየች ከተማ ናት። ለበርካታ ዓመታት አገራችን ችግር ውስጥ በገባንበት ጊዜ ብዙ ከተሞች ላይ ችግር ባጋጠመ ጊዜ ጭምር ሐዋሳ ከተማ ብዙ ሰው መጥቶ የሚኖርባት የሚጠለልባት ከተማ ነበረች። ይሄ መልካም ገጽታዋ ግን እንደ ነጭ ወረቀት ላይ ጥቁር ነገር ጠብ ሲል እንደሚታየው አይነት ከአገር ጫፍ እስከ ጫፍ ድረስ ደግሞ የዚች ውብና የፍቅር ከተማ ገጽታ በአጭር ጊዜ ውስጥ የመጥፎ ጠባሳ ጥሎባት ያለፈ ነው። ይህንን ሁኔታ ለመቀየር በተለይ የከተማው ህዝብ ነዋሪው በአጭር ጊዜ ውስጥ በተሰራው ስራ ደግሞ ዛሬ እንደምናየው ሁላችንም ተረጋግተን የምንኖርበት ለመዝናናት የሚመጣውም ለነዋሪውም ምቹ ሁኔታ የመፍጠር ስራ እየተሰራ ነው። ዋናው ግን ሰላም በውስጥ ያለ መረጋጋት ስለሆነ በዚህ አጋጣሚ የከተማችን ነዋሪም ወደ ከተማችን የሚመጡ እንግዶችም ይሄ አሁን የመጣው ለውጥ ይሄ አሁን የመጣው ሰላም የሚቀጥል ነው። ከእናንተ ጋር ሆነን በጋራ መጪው ጊዜ የተስፋ ጊዜ ነው። መጪው ጊዜ የለውጥ ጊዜ ነው። መጪው ጊዜ የእድገት የብልጽግና ጊዜ ነው ብለን ነው ሁላችንም ተስፋን ከፊት አስቀምጠን የምንሰራውና እነዚህ መጥፎ የሆኑ ጠባሳዎቻችንን ግጭቶችን ባለማስታወስ ከሱም የምንወስደውን ትምህርት በመውሰድ ወደፊት ስላለው ተስፋ እጅ ለእጅ ተያይዘን እንድንሰራ ነው ጥሪ ማቀርበው። ከዚሁ ጋር ተያይዞ ሐዋሳ ከተማ ላይ የተነሱ ጉዳዮች ላይ አጭር ነገር ለመስጠት በተለይ ከተማችን ውስጥ ስለ ሴቶች እያወራን ስለ ህፃናት እያወራን ስለ እናቶች እያወራን በእውነትም ጎዳና ላይ ወድቀው ያሉ በርካታ ህፃናት እንደ ከተማ አስተዳደርም እንደ ነዋሪ እንደ ሰውም ጭምር እጅግ የሚያሳስብ ነው። ስለ እናት ካወራን ስለ ህፃናት የሚለይ ነገር አይደለም። አሁን ያለው እድሜያቸው ለስራ ያልደረሱ በጣም ለጋ የሆኑ ህፃናት በጎዳና ላይ ይገኛሉ። ይሄን ከከተማ ነዋሪ ጋር በአጭር ጊዜ ውስጥ ለመስራት ፕሮጀክት ቀርጸን እየተንቀሳቀስን ያለ ነው። ዘላቂ የሆነ ለውጥ ለማምጣት በእነዚህ ህፃናትና ጎዳና ተዳዳሪዎች ላይ ግን ከመሰረቱ መስራት ይጠበቅብናል። ከሚኖሩበት አካባቢ ከገጠር ጀምሮ በአካባቢያቸው ምቹ ሁኔታዎች በመፍጠር ድህነትን በማስቀረት ግንዛቤ በመፍጠር ይሄን የሚታየው ነገር መቀየር አለብን። እነዚህ ህፃናት እና ወጣቶች ጎዳና ላይ ያሉት የራሳችን ወንድሞች ናቸው፣ ስጋቶቻችን አይደሉም። እነሱን የከተማችን የሰላም የጸጥታም ችግሮች አይደሉም። እኛም እዚህ ለመድረሳቸውም ጭምር ኃላፊነት አለብን። ተጠያቂ መሆን ካለብን ወላጆች፣ አመራሮች፣ በየደረጃው ያለው አካል ስለሆነ ይሄንን በአጭር ጊዜ ከእናንተ ጋር አብረን እንሰራለን። አሁን የሰማሁት መነሳሳትና ትብብር ደግሞ ካለ መለወጥ የማይቻል ነገር ስለሌለ መቀየር ይቻላል ነው። ሌሎች የልማት ጉዳዮች በራሱ ጊዜ ከእናንተ ጋር ተማክረን የምንሰራቸው ስለሆነ ዋናው ሰላምና መረጋጋቱን ዘላቂ የማድረግ ጉዳይ ላይ አብረን የምንሰራ መሆኑን በዚሁ አጋጣሚ ለመግለጽ ነው። በጣም አመሰግናለሁ። እድሉ የተሰጣችሁ ብላችኋል። ይሄ በጣም ትልቅ ጅማሮ ሐዋሳ በተለይ በጣም በሚያስፈልጋት ጊዜ የመጣ ሐዋሳችንን ወደ ቀድሞ ማንነቷ ለመመለስ በሚደረግ ጥረት ውስጥ ትልቅ ኮንትሪቢዩሽን ያለው መድረክ ስለሆነ በጣም ደስ ይላል። ደስታውን ድርብ ያደርገዋል ማለት ነው።
እኔ የተወሰኑ ነጥቦች ነው ማነሳው። መጀመሪያ ግን እኔም ሴት እንደመሆኔ ሰላም ከተማ ሴት ከሚለው አንፃር እንግዲህ የሰላምን ምንነት ለመረዳት ሰላም ሳይኖር የነበረን ያጋጠሙን ችግሮች በጣም ጥሩ ማሳያ ይሆናሉ። ያው ብርሃንን ለማድነቅ ጨለማን ማየት ስለሚያስፈልግ ማለት ነው። ስለዚህ በዛ ሰላም ባልነበረ ጊዜ ምናክል ከተማው እንደተጎዳ፣ በተለይ ደግሞ ሴቶች ምናክል እንደተጎዳን ይታወቃል። እና ሰላምን ግን የምናይበትን መነጽር ማስተካከል በጣም ጥሩ ይሆናል ብዬ ስለማመን ነው ይሄን ነጥብ ማነሳው። ሁሌም በውስጥ የማስበው የማምንበት ሁሌም የምለው ሰላምን ከህግ ውስጥ አንፈልገው ነው የምለው እኔ። ሰላምን ህግ ላይ ህገ መንግስት ወይም የፍትሐ ብሔር የክሪሚናል ሎው የመሳሰሉ አይነት ህጎች ላይ ከፍርድ ቤት ከመንግስት ምንጠብቅ ከሆነ በጣም ከባድ ነው የሚሆነው። ዘላቂ የሆነ ሰላምም አይሆንም የዛ አይነት ሰላም። ግን ሰላም ከውስጣችን ነው የሚጀምረው። በተለይ ሴቶች ቅድም በጣም በጥሩ ሁኔታ ተገልጿል። የተሰጠን የተፈጥሮ ጸጋ አለ በተለየ መልኩ ምናይበትና ለሰላም ኮንትሪቢዩት ምናደርግበት። ስለዚህ ሰላምን ከውስጣችን ነው ቀድመን መፈለግ ያለብን። እኛ ከራሳችን ጋር ቀድመን ሰላም መሆን አለብን። የዛኔ ዘላቂ የሆነው ሰላም ይመጣል። ትክክል ነው፣ ህግ ያስፈልጋል፣ መንግስት ፕሮፐርሊ ፋንክሽን ማድረግ አለበት። ይሄ ሁሉ እንዳለ ሆነው ግን ዘላቂ የሆነው ሰላም የሚመጣው ከውስጥ ስለሆነ ሰላምን ከውስጣችሁ እንድትፈልጉት ነው። እንደው ለምሳሌ እንኳን የሴት ከሰላም ጋር ያላት ቁርኝነት በጣም የተለየ እንደሆነ የምናየው አንዳንድ ግጭቶች ሲፈጠሩ፣ ያው ግጭት ማለት የሰላም ማለት የግጭት አለመኖር ማለት አይደለም በፍጹም። ትርጉሙ ልክ እንደ ጨለማና እንደ ብርሃን አይደለም፣ ወይም እንደ ብርድና እንደ ቅዝቃዜ ማለት አይደለም። የሰላምና የሰላም ግጭት ማለት ነው። ሰላም ማለት ግን ግጭት ይኖራል፣ ግን ግጭትን የምንፈታበት መንገድ ምን አይነት ነው የሚለው በጣም ኢምፖርታንት ይሆናል። ለከተማችን ሰላም ሴቶች በጣም ግንባር ቀደም የሆነውን ሚና መጫወት መቻል አለብን። እንደ ሴት የሚሰማኝ ከሰላም ጋር ያን ይመስላል። ውስጣችን ነው። ውስጣችንን እናንብብ፣ እናዳምጥ። የምንፈልገው ኤግዛክትሊ ምንድን ነው የሚለውን በጣምም ኢሞሽናል አይደለንም። ኢሞሽናል ነን ኦፍ ኮርስ፣ ግን ሁለቴ ዞር አድርጎ ማሰብ አለ አንድ ነገር ከማድረግ በፊት ሴት ስንሆንና፣ ስለዚህ ያንን እንጠቀም። መረጃዎችን ፕሮፐርሊ ዳይጀስት እናድርግ አክት ከማድረጋችን በፊትና የዛኔ ሰላም ይመጣል ነው። ሴቶችና ልማት፣ ያው ከተማ ልማት ነው። ከሴቶች ጋር ያለው እንግዲህ ግንኙነት በጣም ሰፊ ነው። ግን እኔ በጣም እንዲቀየር የምፈልገው ናሬቲቭ እና በእኔ መስሪያ ቤትም በዛ ሌብል አሁን በተለይ የሚቀጥለውን የ10 ዓመትና ቀጥሎ የሚመጣውን የ5 ዓመት እቅድ ስናቅድ፣ ከዛ ስንቀዳ የየዓመቱን እቅዳችንን ስናቅድ ሴቶችና ልማት ላይ ከዚህ በፊት የነበረንን ለረጅም ጊዜ የነበረ ናሬቲቭ መቀየር ስለምንፈልግ እኔና የኔ ቲም ላውንች ያደረግነው ጥናት ቶታሊ ድሮ ሴቶች ከልማት ተጠቃሚ እንዲሆኑ ከተፈጠረ የስራ ዕድል ይሄን ያክል ሴቶች የስራ ዕድል እንዲያገኙ ኤኒ ፖለቲካል ኢኮኖሚክ እና ሶሻል ተጠቃሚነታቸው እያለን ነው የምናወራው። በ2019 የወጣ የዓለም ባንክ ጥናት ግን ይሄን ሀሳብ 100% እንድትቀይሩ የሚያደርጋችሁ ነው። አገራችን ኢትዮጵያ ሴቶችን እኩል ባለማሳተፏ በሁሉም ዘርፍ በጣም ብዙ የሚባል ተጠቃሚነት አገሪቷ አጣለች ማለት ነው። በአጠቃላይ እንደው በአማውንት ባስቀምጠው ወደ 3.7 ቢሊዮን ዩኤስ ዶላር ነው አገራችን በተለያዩ ዘርፎች በግብርና በኢንተርፕረነርሺፕ አሁን እዚህ የምታዩ በጣም ያማረባችሁ ሴቶች በከተማ ውስጥ የተሰማራችሁ እንዳላችሁት በዛ መጠን ግን ሁሉም ባለመሳተፉ ምክንያት በተጨማሪም እኩል ክፍያ ለእኩል ስራ በሚለው ሴቶች በዛ መጠን ባለ መከፈሉ ከወንዶች ባነሰ ወደ 77% ነው ራፍሊ ኦን አቨሬጅ። ከዛ በጣም የሚወርድበትም ሴክተር አለ። በግብርናም እንደዚሁ ባለመሳተፋቸው በአጠቃላይ ወደ 3.7 ቢሊዮን ዩኤስዲ ወይም በጠቅላላ ሀገራዊ ምርት በጂዲፒ ስናየው 4.7%
ኦፍ ጂዲፒ አገሪቷ አታለች ማለት ነው። ስለዚህ ስለ ልማት ስለ ከተማ ልማትና ሴቶች ስናወራ ስለ ሴቶች ተጠቃሚነት ሳይሆን ለሀገራችን ኮንትሪቢዩት ማድረግ ያለብንን አገራችን አታለች ሴቶች ባለመሳተፋችን። እኛ ባለመሳተፋችን አገር አታለች እንጂ በዛኛው ናሬቲቭ አይደለም ካሁን በኋላ የምንሄደው። ይሄ እውነት ስለሆነ ማለት ነው። በቁጥር የተደገፈ ነገር ነው የነገርኳችሁ። ፖቴንሻሊ ያጣነው ነገር ብዙ ነው። ካሁን በኋላ ግን በዛ መልኩ እንዳይቀጥል በጥናቶች ላይ የተመሰረቱ የሴቶች በሚመለከት የፖለቲካ ኢኮኖሚና ሶሻል አካባቢ ያለን ነገር የሚመለከት ሮድማፕ ኦልሬዲ እየተዘጋጀ ነው። የከተማ ልማት እንግዲህ ያው አርባናይዜሽን ወይም ከተሜነት የማይቀርልን ነገር ነው። ግን ፕሮሰስም ነው ኢንድም ነው። ማኔጅ ካላረግ ነው ከመጀመሪያ አስበንበት በጥሩ መልኩ ካልያዝ ነው በጣም ዲዛስተር የሆነ አይነት ከተሜነት ወይም አርባናይዜሽን ይኖራል። ጥሩ አድርገን ማኔጅ ካረግነው ግን ከተሜነት ወይም አርባናይዜሽን የምናስበው የሀገሪቷ ትራንስፎርሜሽን ይሄ መዋቅራዊ ሽግግር የምንለው ዋና የሚመሰረትበት አርባናይዜሽን ላይ ነው። ከዚህ አኳያ የከተማ ልማት በተለይ ለሚቀጥለው 10 ዓመት የኢትዮጵያን ብልጽግና እውን ያደርጋል ተብሎ የሚታቀደው እቅድ ላይ ከታሰቡ 8 የትኩረት መስኮች ውስጥ የከተማ ልማት አንዱ የትኩረት መስክ ነው ማለት ነው። ያን ማለት ከግብርና መር ኢኮኖሚ ወደ ሌሎቹ ምርታማነታቸው ከፍ ወዳለ ወደ ኢንዱስትሪ በምናደርገው ሽግግር ወደ አገልግሎት ዘርፍ የመሳሰሉት በምናደርገው ሽግግር ትልቁን ሚና የሚጫወተው ከተማ ነው። እንግዲህ ከተማዎች ያን ሚና ለመጫወት ግን ሬዲ መሆን አለባቸው። አገር በ1 ዓመት በ5 ዓመት ወይም በ10 ዓመት እቅድ ሊመራ ይችላል። ከተማ ግን በጣም የረጅም ጊዜ እቅድ ያስፈልገዋል። እያንዳንዷ የምትሰራ ነገር ይሄንን ባለሙያዎቹ በደንብ ያውቁታል። አምሃፒ ሜየሩም እዚህ ስላሉ እያንዳንዷ የምትሰራ ነገር የዛሬ 50 ዓመት ይሄ ከተማ ሊደርስ የሚችልበትን የእድገት ደረጃ መሸከም የሚኖርበትን የሰው ብዛት ያንን ሁሉ ታሳቢ ያደረገ መሆን አለበት። ውሳኔዎቻችን በከተማችን ላይ የምናደርገው ቅድም ስለ መሬትም ሲጠየቅ ሰምቻለሁ። ባለሙያዎቹ ስቲል እሱ ላይ የሚሉት ነገር ይኖራል። መሬቶች ክፍት ስለሆኑ ብቻ አርቢትራሪሊ የመጣልንን ስራ የምንወስንበት ሳይሆን ከተሞች በረጅም ጊዜ እቅድ መያዝ ይኖርባቸዋል። ግን መሬቶች ደግሞ በጣም እውነቱ ነገር ምንድነው? መሬቶች ለምተው ወደ ስራ መግባት መቻል አለባቸው። ይሄ ምንም ጥርጥር የለውም። ስለዚህ ከተሞች አገራችን ለምታስበው ብልጽግና ጉዞ ሬዲ መሆን አለባቸው። በምን? ለምሳሌ የቤቶች ልማት አለ። ሐዋሳ ኢንዱስትሪያል ፓርክ መጥቷል። ይሄ ኢንዱስትሪያል ፓርክ ተገነባ። ግን የከተማው ሬዲነስ ምን አክል ነው? ያን ኢንዱስትሪያል ፓርክ ሰፖርት ለማድረግ ለምሳሌ እዛ የሚቀጠሩ ሰዎች የቤት አቬላቢሊቲ ከተማ ውስጥ ምን አክል ነው? ለከተማው የኢንዱስትሪ ፓርኩ መምጣቱ ፖዘቲቭ ጎን እንዳለ ሁሉ የራሱ ተጽዕኖም ይኖረዋል። የከተማውን አገልግሎቶች ይሻማል አይደለም? ከቤቶች፣ ከውሃ፣ ከመብራት የመሳሰሉት ይሄ ሁሉ ተጣጥሞ ነው ፕላን መደረግ ያለበትና በአገልግሎት፣ በመሰረተ ልማት፣ በቤቶች ልማት ሬዲ መሆን ያስፈልገዋል ከተማ ማለት ነው። ስለዚህ ዋናው እዚህ ላይ እኔ ሳጠቃልል የምለው ቅድምም ብየዋለሁ፣ ለሰላም ከናንተ በላይ ባለቤት የለም። በሰላም እጦትም ከናንተ በላይ የሚጎዳ የለም። ስለዚህ ሰላማችሁን እናንተ ጠብቁት። እውነት ለመናገር ያው ፖለቲካ ከተሳሳትኩ ያግዙኛል ኮሊጎቼ፣ መኖር ያለበት ነገር ነው። ህዝቦች ወይም የአንድ ከተማ ነዋሪዎች የተሻለ ሰርቪስ እንዲያገኙ ፖለቲክስ በጣም ኢምፖርታንት ሮል ይጫወታል። ግን ከዛ አልፎ ፖለቲክስ ሌላ የፓወር ስትራግል ውስጥ ሲገባ ከተማ ውስጥ ያላችሁ ሰዎች ተዋቸው። ለራሳቸው ፐርፐዝ ነው ሰዎች ወደዛና ወደዚህ የሚጎትቷችሁ። እናንተ ሰላማችሁን ጠብቃችሁ ልጆቻችሁን በሰላም አሳድጋችሁ ከተማዋ ማደግ ባለባት ሌቭል ምንም ሳትቀዘቅዝ መሄድ አለባት። የምትጎዱት ኋላ እናንተ ስለሆናችሁ ማለት ነው። ኢትዮጵያ ሰላም ማስከበር ተሳትፎን በዓለም ደረጃ መተግበር የጀመረችው የዛሬ 70 ዓመት ነው። ኮሪያ ላይ በነበረው ጦርነት
የራሷን ውድ ልጆች የኮሪያን ሰላም ለመመለስ በሚደረገው ጥረት ላይ የሰላም ማስከበር ሰራዊት የላከች ሀገር ናት። ከ70 ዓመት በፊት አንዳንዶቹ ሀገራት ባልተፈጠሩበት ጊዜ ነፃነታቸውን ባልተቀዳጁ አይደለም የሌላን ዓለም ሰላም ማስከበር ቀርቶ የራሳቸው አገር የሚባል አገር ባልነበራቸው ጊዜ ውድ ልጆቿን ለሰላም ማስከበር ስትልክ የነበረች ሀገር ነች። ዛሬም እጅግ በጣም ግዙፍ ቁጥር ያለው የኢትዮጵያ ልጆች ሌላ ሰላም የደፈረሰባቸው የዓለማችን አካባቢዎች ላይ ሄደው ሰላምን ያረጋጋሉ። እሱን ሲያደርጉ ደግሞ ብዙ ጊዜ የሚነገረው ቶሎ ሰላሙን ወደ ቦታ የመመለስ ጥበባቸው በጣም እጅግ በጣም የሚደነቅ እንደሆነ በዓለም ደረጃ የሚነገር ነው። እኛ ማናቃቸው እጅግ በጣም ጥሩ የሆኑ ብዙ ነገሮች እጃችን ላይ አሉ። በተለይ ደግሞ ሴት ሰራዊት የሚያሰልፍ የለም። ሴት ወታደር ለሰላም የሚልክ ሀገር እጅግ በጣም ትንሽ ነው። አሁን ከኛ እየተማሩ ግን የሚልኩ ሀገራት አሉና በእኛ ደረጃ ይሄንን ልምድ ለማካፈል የተለያዩ ሀገር መንግስታት እንዴት ነው የኢትዮጵያ ሴቶች የኢትዮጵያ ልጆች የሌላን ሀገር ቋንቋውን ሳይችሉ ምንም ባህሉን ሳያውቁት ነው ሄደው ሰላም አረጋግተው አስከብረው አስታርቀው የሚመለሱት። እና አንድ ጊዜ የሰማሁት ለደቡብ ሱዳን ሰላም ለማስከበር የሄደውን ሰራዊት የመራችሁ በምክትልነት የመሩት ሴት ጀነራል ነበሩ። ሴት ጀነራል ናቸው። ሴትዮዋ አሉ አሁንም በህይወት መከላከያ ውስጥ ይሰራሉ። እሳቸው 15 ቀን አልፈጀባቸውም። እናቶችና ህፃናትን አወያይተው ሰላም ለማውረድ ጊዜ አልወሰደባቸውም። እና ብዙ መነገር ያለባቸው የማናቃቸው ለራሳችን ቦታ የማንሰጥባቸው ገድሎች አሉን ለማለት ፈልጌ ነው። እና ሰላምና ኢትዮጵያ ተነጣጥለው የሚታዩ ጉዳዮች አይደሉም። አሁንም እኔ የገጠሙን ጉዳዮች ቅድም ዶክተር ፍጹም እንዳለችው ህዝቡ በጣም ተጠናክሮ ተያይዞ ፖለቲከኞች በሚፋለሙበት ጊዜ ማስቆም የሚችል አቅም ያለው ህዝብ ነው ያለን። ስለዚህ የሚከሰቱ ጉዳዮች አገርን ለመነቅነቅ እድል ሳንሰጣቸው እኛ ከቀረን ማስቆም የማንችለው ምንም ችግር እንደሌለ፣ ምክንያቱም የፖለቲካ ጉዳዮች ብዙ ጊዜ ፖለቲከኞች ቁጭ ብለው ሲነጋገሩ ይፈታል። የማህበራዊ መሰረት ከተናጋ ግን ነገሮችን ወደ ነበሩበት መመለስ በጣም ከባድ ነው እና ምንም ሳናግዛቸው ወደ ህልውና የሚመጡ ጉዳዮች ሲከሰቱ ነው የማለት ባህል ከዚህ በፊትም አለን። አሁንም እሱን አጥብቀን መስራት ይጠበቅብናል ማለት ነው እና ወደ ከተማ ልማት ዘርፋችን ደግሞ ስንመጣ ይሄ ስራ ያለ ህብረተሰብ ተሳትፎ በፍጹም የሚሳካ ስራ አይደለም። ከዚህ በፊት እንደምታውቁት ይህ አሁን ባለንበት ሌቭል እንኳን ሳናድግ ለከተማ ፕላን የከተማ ህዝብ የነበረውን ቦታ ማስታወስ በቂ ይመስለኛል። የከተማ ፕላን ተጣሰ ማለት ከመሬት በታች የፈጣሪ ትዕዛዝ እንደመጣስ ሲቆጠር የነበረበት አገር ላይ ቁጭ ብለን ዛሬ ግን ለመሬት ወረራ ሲባል ራሳችን የሰራነውን የከተማ ፕላን ስንጥስ እንታያለን እና ብዙ የነበሩ ያጠፋናቸው ባህሎች አሉ። ስለዚህ እነዛን ነገሮች ወደ መመለስ አለብን። የከተማ ፕላን ተጣሰ ማለት ለከተማው እድገት የሚገታ አላስፈላጊ ችግሮች ውስጥ የሚከት አጉል ዋጋ የሚያስከፍል ቤት ለሰራውም ላልሰራውም አደጋ የሆነ ጉዳይ ነው እና ያለአግባብ የተመሩ ያለአግባብ ያደጉ ከተሞች ዞሮ ዞሮ ዋጋ ማስከፈላቸው አይቀርም። መግቢያ መውጫ የሌላቸው ለመንገድ የተተወ ቦታ ላይ ቤት የተሰራባቸው አንዳንድ ራሳችን እኛም እንደ መንግስትም እንዳመራርም አንድ ከተማ ላይ ያየሁት ኳስ ሜዳ ውስጥ ጤና ጣቢያ ተሰርቶ አይቻለሁ። ጤና ጣቢያ ኳስ ሜዳ ውስጥ፣ ትምህርት ቤት ኳስ ሜዳ ውስጥ እና እንደዚህ አይነት ነገሮችን አሁን ስንሰራው ምናልባት አስፈላጊ ነው ትምህርት ቤት መስራት፣ አስፈላጊ ነው የጤና ተቋም መስራት፣ አስፈላጊ ነው መንገድ መገንባት። ግን በትክክል ካልተመራ ነገ ዋጋ ያስከፍላል። ነገሮችን ቆም ብለን እውነትም ከተሞቻችን ህዝባችን በሚፈልገው ልክ ዓለም ባስቀመጠው ስታንዳርድ መሰራት ካለባቸው እነዚህ አይነት በድረስ የምንሰራቸው ስራዎች ቆም ብለን ማየት ይጠበቅብናል። ይህን ካላደረግን ደግሞ ሌሎች ኢንዱስትሪ የምንበለው ንግድ የምንበለው ሌሎችም የልማት ዘርፎቻችን ስራዎቻቸውን በተቀናጀ መንገድ ባልሰሩበት የተበላሸ የከተማ ፕላን ባለበት የከተማ አስተዳደሩ በማያግዝበት ሁኔታ ሲመሩ የሚከሰተው ነገር ይቺ ያለችንን ሀብት በአግባቡ እንዳንጠቀም ያደርገናል፣ ወደ ኋላ እንድንመለስ ያደርጋል እና እነዚህ ነገሮች የግጭት መንስኤዎችም ናቸው። ምክንያቱም ሀብቶቹ ውስን ስለሆኑ
እነዛን ሀብቶች ደግሞ በአግባቡ ያለመጠቀም ወደ ግጭት ያመራል። ያ ግጭት ደግሞ የሰላም መደፍረስ ያመጣል። የሰላም መደፍረስ ደግሞ የምናውቀውን አደጋ ያስከትላል እና በትልቁ እንደ ሀገር የገነባነውን የሰላም እሴታችንን በአንድ ጀንበር ለማጥፋት እድል ያገኛል እና በጣም ብዙ ጉዳዮችን ማንሳት እንችላለን። ስለዚህ የከተማ መሬት የምንበለው የከተማ ፕላን የምንበለው ሌሎች የመሰረተ ልማት ግንባታ ስራዎቻችን በሙሉ በከተማ ፕላንና በመሬት አስተዳደር በትክክለኛው የመሬት አስተዳደር መመራት አለባቸው። ይህን ለማድረግ ደግሞ ለነዚህ ለተቀመጡ በህዝብ ተሳትፎ ለጸደቁ አሉን ለምንላቸው ሀብቶች ጠበቃ መሆን ያለበት የከተማው ነዋሪ ነው። ሴቱም፣ ወንዱም፣ ወጣቱም እነዚህ እናት አባቶችም የሃይማኖት አባቶችም ጨምሮ ሁሉም የየራሱ ድርሻ አለው። ምክንያቱም የዛ ከተማ መበላሸት የማህበረሰቡ ሁሉ ችግር ሆኖ ስለሚመጣ እነዚህን ነገሮች በህብረተሰብ ተሳትፎ መሰራት ያለባቸው ስራዎች ናቸው። ፕላኑ የኔ ነው፣ መሬቱም የኛው መሬት ነው፣ ያስቀመጥነው ይሄ እንዲደረግበት እንጂ ይሄኛው እንዲደረግበት አንፈቅድም እስከ ማለት ትክክለኛ የሆነ ነፃነት ያለው የከተማ ህዝብ ስልጣን ነው የሚያስፈልገን እና መሬቱ ሀብቱ የመንግስትና የህዝብ ነው። ስለዚህ ህዝብና መንግስት እኩል ካልጠበቁት፣ ሁሉም መብቱና ግዴታውን ባመዛዘነ መንገድ ካልሰሩበት ነገሮች ወደ ኋላ መሄዳቸው አይቀርም። ስለዚህ በእኔ በኩል ቅድም እንዳነሳችሁ ጥሩ ማሳያ አዋሳ ነው። እውነትም እኔ የተለየ ክብር አለኝ ለአዋሳ። እኔ ያደግኩት አሰብ ነውና አሰብ ያለው ይመስለኛል አዋሳ ስመጣ ውሃውን እያየው ማለት ነው። ይሄን ያክል ውሃ ዳር ተቀምጦ ለጥ ያለ ሜዳ ላይ ቁጭ ብሎ የተለያዩ ነገሮችን በአግባቡ እያስተናገደ የነበረ የሰላም ተምሳሌት የነበረ ከተማ በዛች ኢንሲደንት ምን ሆነ? ቅድም የእናንተው የራሳችሁ ዊትነስ እንዳረጋችሁት ነው እና ይሄ መቀየር የሚችለው የከተማው ህዝብ መንግስት ሳይኖርም ኖረናል። በነገራችን ላይ እንደ ሀገር እንደ ህዝብ ምክንያቱም ተከባብረን እያንዳንዳችን ስለአንዳኛችን ክብር ሰጥተን የኖርንባት ሀገር ናት እና ዛሬ ደግሞ በቴክኖሎጂ ተደግፈን በሀብት ተደግፈን በእውቀት ተደግፈን ባለንበት ዘመን እንደዚህ አይነት የነበሩንን ጥሩ ባህሎች የሚያጠለሽ አካሄድ ሲኬድ የከተማው ህዝብ ነው ማለት መቻል አለበት። ስለዚህ ያለንን ጥሩ ነገር የተበላሸውን በማስተካከል ለወደፊት ደግሞ ማድረግ ያለብንን በማቀድ በጋራ መስራት የሚቻል መሆኑን የምናምን ስለሆነን ይሄ ደግሞ በእጅጉ ለከተማ ልማት ስራ የሚያስፈልግ ስለሆነ የነበሩንን ጥሩ ነገሮች ይዘን አዳዲስ ነገሮችን እየጨመረን ወደምንፈልገው መስመር መሄድ የሚቻል መሆኑን በማመን ባለሀብቶችም ስጋት ሳይገባቸው ከመንግስት ጋር በመደጋገፍ የተጎዳ የማህበረሰብ ክፍልንም ባለን ባህላዊ እሴት በመደገፍ ሀብቱ የጋራችን መሆኑን በማመን የእናንተ ሀብት የኢትዮጵያ ሀብት ነው፣ የህዝብ ሀብት ነው፣ የሀገር ሀብት ነው። እናንተም ለዚህ እዚህ ያበቃችሁን ህዝብ በመደገፍ የማህበረሰብ ተሳትፎን በአግባቡ በመጠቀም ብዙ ነገር ማድረግ እንደምንችል እርግጠኛ ነኝ። እኔ ይሄ በጣም ቆንጆ መድረክ ነው። በየቦታው እንዲህ አይነት መድረኮች በሴቶች ኢኒሼቲቭ ይሁን በሌሎች የተደራጁ አካላት ኢኒሼቲቭ መስራት እንችላለን። ሚኒስቴር መስሪያ ቤቱ ግን በማንኛውም መንገድ ከተሞች በሚያዘጋጇቸው መድረኮች ላይ በተቻለ መጠን እያዳረሰ መሄድ የሚችል መሆኑን ለማስቀመጥ ነው።